ሰላም ሰላም ውድ ተመልካቾቼ ቻላኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ሰላማችሁ ዝዝት ይበልልኝ። ከኔ ጋር ሁሉ ሰላም ነው። እናንተ ጋርስ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። እኔ አሁን ዛሬ የመጣሁበት ለይክሩም አንድ ነገር የምነግርሽ ነገር ሚዲያን ተሰማሽው ማለት ነው። አንቺ እኮ መኖር ያለብሽ ለሰው ብለሽ አይደለም፣ ለማንም ብለሽ አይደለም። እዚህ ጋር እኮ ማሰብ ያለብሽ እናትሽን፣ ልጅሽን ነው ማሰብ ያለብሽ። ለምን እኔ ከመጀመሪያው አውቅሻለሁ። በነገራችን ላይ ያው በስደት ላይ ስትኖሩ ቶሎ ሆድ ይብሳችኋል እና እሷም ደግሞ ስደት ላይ ብዙ ነገሮችን ስላየች ብዙ ስቃይን ስላየች አሁን ሀገሬ ላይ አረፍላለሁ ስትል ይህ ነገር ስለገጠማት መቋቋም ስላቃታት ነው። ይክረም እኛ ደግሞ በአንቺ ብርታት ተስፋ ነበረን። እውነት በጣም ነበር መከታተልሽ ይክረም እና ምንም እንዳንቺ ብዙ ነገሮችን አይቻለሁ በስደት ላይ ብዙ ስቃይ ልጆችን ሁሉ ጥዬ ነው የወጣሁት ስደት ላይ ማለት ነው። ግን ለማን ብዬ ነው? ለልጆችን ለማደግ ለመቀየር ብዬ ማለት ነው። እና አንቺ ደግሞ ፈጣሪ የተመሰገነ ይሁን አገርሽ ላይ ሆነሽ ነው። ልጅሽ ጎንሽ ናት፣ ሁሉ ነገርሽ ጎንሽ ናት። እንዴ አንቺን ለሰው ብለሽ እኮ አይደለም። ያ ሰው ትዳር ብለሽ ነበረ፣ ያ ትዳር አልሆነም፣ ይፈርሳል። ማየት ያለብሽ ልጅሽንና ቤተሰቦችሽን ነው ማየት ያለብሽ። እግር ሌላን ሰው አይደለም ማየት ያለብሽ። እና እኔ እውነት በጣም ነው ልቤ የተሰበረው ማለት ነው። አንቺን በማይ ያኔ አንቺን ብርታት ሳይመስል እንዴ እኛ ለካ ሀገራችን ብንገባ እንደሱ መስራት እንችላለን ብዬ በጣም ተስፋ ነበረ። ግን እኔ አሁን እንደዚህ ሆነች ሳይ በጣም ነው ቅስሜ የተሰበረው። ለምን መግባት ምን ያስፈልጋል ብዬ ነው ያልኩት። እንደዚህ መሆን ካለ እንደዚህ ከሆነ ብዬ እና አንቺ ለስደተኞች እህቶችሽም ትምህርት ነው መኮኘው። እህቴ ከዚህ ተመለሽ። ይሄ ነገር ጥሩ አይደለም እህቴ። ተዚህ ታቀቢ። አንቺ ነሽ የምትጎጂው፣ ማንም ሰው አይጎዳም። አንቺ ተደስቼ እኖራለሁ ባልሽበት የሆነ ቅስምሽ ሲሰበር እውነት እመኚኝ አንቺ ነሽ የምትጎጂው። እናት አባት ልጅ ለጊዜው ሊያዝኑ ይችላሉ፣ ከዛ ይረሱሻል። አንቺ ግን ተስፋሽ ሁሉ ነገርሽ ነው የሚጨልመው። ተስፋሽን መኖር አለብሽ እህቴ። ስሚኝ እውነት እንደዛ አታድርጊ። ጓደኛሽ የምትልሽን ተረጃት። እውነቴን ነው የምልሽ። ለእነሱ አስቢ፣ ለራስሽ አስቢ፣ ለሰው አይደለም። እሺ እህቴ እና በእናትሽ ከዚህ ተቆጠቢ፣ ራስሽን ጠብቂ። የምትልሽ ስሚያት እና አንቺ ደግሞ እሱ ጋር ደግሞ የምትለመደሽ ከሆነ በቃ ወደ ሌላ ሰፈር ሂጅ። ወደ ሌላ ሰፈር ሄደሽ ራሽን አጥናኝ፣ ራሽን ጠንካራ አድርጊ። ነገ ለልጅሽ ታስፈልጊያታለሽ። ነገ ልጅሽን ብቸኛ ታስቀሪያታለሽ። እንደገናም ደግሞ በሆድሽም ይዘሻለች። ሁለት ነፍስ እኮ ነው ይዘሽ የምጠፊው። ነገ ወደ ላይኛውም ሰማይ እኮ እንትን አይልሽም፣ እንደማይቀበልሽ አታውቂያለሽ። ላይም ሄደሽ ስቃይ ነው ትሰቃያለሽ። እና እህቴ በእናትሽ ይህ ሚዲያን የምትሰሚው ከሆነ ከዚህ ከምታስቢያቸው ነገሮች ሁሉ ተቆጠቢ። ጓደኛሽ አታሳዝንሽም? ጓደኛሽን ያያት። እውነት ይክሩ ነገ የሚጸጽትሽን ነገር ይህ ሁሉ ያልፍና ነገ እንትን ይላል። ግን የሚጸጽትሽን ለልጅሽ ነገ ጥሩ ነገር እያስቀመጥሽላት አይደለም ያለሽው። እና ልጆች ደግሞ እናታቸውን ይፈልጋሉ። ለልጅ ስትኖሪላት ለማንም ሳይሆን ለልጅሽ በአሁኑ ሰዓት በጣም ታስፈልጊያታለሽ። በጣም የምታስፈልጊያት
የእድሜ ልክ ጸጸት አድርግሽባት አትሂጂ እና ይክራ በአላህ በእመቤቴ ይዤሻለሁ። ከዚህ ተቆጠቢ እህቴ።